ሰው የሆነ ነገር አረገኝ ብለህ ማድረግ ትንሽነት ነው። ከትንሽነት ነው የሚመጣው። ወይም ፊር ፍርሃት በውስጥ ሲነግስ ነው የሚመጣው። አንዳንድ ጊዜ ራሴን ፕሮቴክት ማድረግ አለብኝ ብለህ ልታስበው ትችላለህ ከፕሮቴክሽን አንፃር። ግን ሰው ማፍቀር ፍቅር ባለው ኮንሰፕት እጅግ ብዙ ጀግንነት የሚጠይቅ ነው። ምናልባት ጀግንነት የራሱ ሜዳና ቦታዎች ቢኖሩትም ታላላለ ነፃነት ለነፃነትህ ጀግና ስትሆን ጀግንነት ነው። በጣም ትልቅ ጀግንነት ለነፃነትህ ጀግና ስትሆን ትልቅ ጀግንነት። ለምታምነው ለእምነትህ ስትቆም ጀግንነት ነው። በህይወትህ ትልቁ ስክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውለዱ አይዘኑ ገብቷል። እሱ ነገር ትልቁ ሽልማት ነው። የትም ብደርስ የትም ከዚህም በኋላ የትም ብደርስ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያይህ በጥሩ ጊዜም በመጥፎ ጊዜም ሐሳቡ ቢቀያየር ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው። ዞር ብለህ ስታይ እንዴ እነዚህ ሰዎች እኔ ላይ ምንድን ነበራቸው ስትል ማንም አረገ ማይፈነከት ሰው ያረጋል። that's the reality። እና እሱን ሳስብ በጣም ሎጂክ ህይወቱ ስትኖር እንዲኖር ያደርጋል። ፕላስ እነዚህ ሰዎች መኖራቸው ብቻ ይሄን ሁሉ እድሜ እኔ ራሴን አስበዋለሁ። ያን ሁሉ እድሜ መኖር እዚች ምድር ላይ ራስህን ገደል ሳትከት ቆመ መኖር የሚባለው ኮንሰፕት ራሱ ሻምፒዮንሺፕ ካሰብ ከኝ ኢማጂን እስካሁን እድሜ ስንት አይነት ነገር አንተ የሰራኸውን የለፋህበትን ላብህን ምትበላው ኢንጆይ የምታደርገው የምትደሰተው በርን ከፍተህ ስትወጣ ፊታቸው ላይ ፈገግታ ተስፋ ያላቸው ሰዎች ካሉ ነው። ካለበለዚያ የጊዜ ጉዳይ ነው እንጂ ያወጣዋል ከዛ ቤት። ስለዚህ አትበላውም፣ ስለሰራህ አትኖርም። ልጆችን የሚገርም ትምህርት ቤት ስለላክ ከዛ በኋላ እነሱ አድገው የሚገርም ስራ እንደዛ አይደለም። ለመስራትም ሀገር ያስፈልጋል። ለእያንዳንዱ ላወጣሃት ኢንቨስትመንት ለለፋት ልፋት ሀገር ያስፈልጋል። ያቺ ሀገር ከሌለች አየር ላይ ነህ። ሄደህም እኮ የምትጠለለው ሀገር ያላቸው ሰዎች ጋር ነው። መስራት ጌጥ ነገር ነው። ከጌጥህ ነው የሚሰራ ሰው። አባቴ ቱታ ያረገ ሰው በጣም ይወድ ነበር። ቱታ ካረገ ሰው ጋር ሲያወራ ታገኘዋለህ። አያውቀውም፣ አይታወቀውም እሱ ራሱ እና በጣም የሚዘንጥ እንደዚህ ያለ ሰው አባቴ ያዛው ጆክ ነው የሚመስለው ለሱ። በጣም ተማርክ፣ ተቀጠር። ስለዚህ የምትቀጠረው ሊከፈልህ ነው አይደል? ተከፍሎ ከዛ ገንዘብህን እንዴት መጠቀም እንዳለብህ ማጣቅ ከሆነ የሱ ዕውቀት የለህም። ስለዚህ ዞሮ ዞሮ አትወጣም፣ ሩቲን ውስጥ ነው የምትገባው። ስለዚህ በልጅነትህ ገንዘብ እንድትለምድ